ሰላም እንዴት ናችሁ? የሥራ አጦች ድምጽ ቻናልን ተቀላቀሉ። እኛ ሥራ አጦች የባህር በር የኛ እስትንፋሳችን ነው። የባህር በር ለኛ ለሥራ አጦች የመኖር ያለመኖር ጉዳይ ሳይሆን በህይወት የመቆየት ያለመቆየት ጉዳይ ነው። የባህር በር የኢትዮጵያ ጉሮሮን ያጣነው በሁለት ምክንያቶች ነው። በመጀመሪያ ያጣነው በቀኝ ገዢዎች ወደ አፍሪካ ሲመጡ ከፋፍለው ለመግዛት ሲሞክሩ እኛ አንገዛም፣ አንሸነፍም፣ ባሪያ አንሆንም፣ እጅ አንሰጥም በማለታችን መጀመሪያ ቆርጠው የባህር በራችንን እንድናጣ አድርገውናል። ስለው ከኤርትራ በመገንጠል ጀምሮ ያደረጉት ስለው ኢትዮጵያ የባህር በር እንዳይኖራት አድርገዋል። በሁለተኛ ደረጃ ያጣነው የሻዕቢያ መንግስት ከኢትዮጵያ መንግስት ጋር በመደራደር በማናቅበት ጉዳይ ህዝቡ ሪፈረንደም አድርጎ ኤርትራ ተገንጥላ የባህር በራችንን ይዛ ሄዳለች። የባህር በር የኛ የኢትዮጵያውያን ጥያቄ እንደሆነ መንግስት ለዓለም ህዝብ ማስተጋባት መቻል አለበት። የዓለም መንግስታትን መጠየቅ መቻል አለበት። ይህንን ካደረገ ያጣነውን በምክንያት የተወሰደብንን የባህር በር የማናስመልስበት ምንም ምክንያት አይኖርም። ዛሬ ለምንፋጅበት፣ ዛሬ ሰላም ላጣንበት፣ ዛሬ ለኑሮ ውድነት፣ ዛሬ ለስራ እጦት፣ ለስራ ማጣታችን ችግሩ ዋናው መንስኤው የሆነ የባህር በር ይህንን የባህር በር የማናስመልስበት ምንም ምክንያት አይኖርም። ስለዚህ መንግስት መጀመሪያ ማድረግ ያለበት የባህር በር የህዝብ አጀንዳ አድርጎ ህዝቡ በሰልፍ ወጥቶ መንግስትን መጠየቅ መቻል አለበት። መንግስት ለዓለም መንግስታት የ140 የ150 ሚሊዮንን ጥያቄ ለዓለም መንግስታት ማስተጋባት መቻል አለበት። ይሄንን ካደረግን የባህር በር የማናገኝበት ምንም ምክንያት አይኖርም። በሰላምና በሰላማዊ መንገድ ብቻ ዲያስፖራው ማህበረሰብ በያሉበት የኢትዮጵያን ሰንደቅ ዓላማ በመያዝ የ140 የ150 ሚሊዮን ህዝብ ጥያቄ የባህር በርን ማራገብ መቻል አለባቸው። በየቀኑ የየቀኑ አጀንዳ መሆን መቻል አለበት የባህር በር። ይሄንን ማድረግ መቻል